Hi, Zari. I'm feeling like making the YouTube videos. የተወሰነ በአንድ ቀን ዛሬ የምናወራው ደግሞ ስለ ጸጉር ነው። ስለ ጸጉሬ በጣም በተደጋጋሚ ጊዜ ጠይቃችሁኛል። ይሄ 2 ሳምንት አልፎታል። ባይ ዘ ወይ አይ ነው ዋሽ ዴይ ደርሷል። መታጠብ አለብኝ፣ ግን ይሄን ቪዲዮ ልስራው ብዬ ነው መጀመሪያ ነው። So we're going to talk about hair, okay? ካንዲ ለጸጉርሽ ምንድነው የምትጠቀሚው? ካንዲ ጸጉርሽ ረዘመልሽ? ካንዲ I don't know what you use for your hair ምናምን ለምትሉኝ ሰዎች first things first, yes, this is my natural hair. It is my natural hair. እና የኔ I think ለምን እንደሆነ ባላቅም ስወልድ ነው የረዘመው። okay? ስወልድ በፊትም እኔ ከልጅነቴም ጀምሮ ጸጉሬ እዚህ አካባቢ ነበር። ተማሪ ያለው ጀምሮ እዚህ አካባቢ ነው። like it's not that bad። ግን ስወልድ ደግሞ I think ይሄ የእርግዝና ሆርሞን ይሁን ፕሪናታል ይሁን ምናምን አስጨመረው። ሌላ የተለየ የምጠቀመው ምናምን ነገር እምነግራችሁ የተለየ ነገር ቢኖር I wish፣ ግን not that I know of, okay? It's just okay, this is what I do። ጸጉር ቤት አዌል ለማድረግ ሞክራለሁ። እንለስ ግዴታ ካልሆነ ወይም በቃ to feel good በቃ ራሴን ደስ እንዲለኝ ምናምን ነቃ ለማለት ወይም ደግሞ ፕሮግራም ኖሮኝ ፎቶሹት ኖሮኝ ካልሆነ በስተቀር እኔ ጸጉር ቤት ሄጄ ብዙ ጊዜ ጸጉሬን ዳሜጅ አላደርገውም። ቤት ዝም ብዬ ወይም ጎነጉነዋለሁ ወይም ጠቅልዬ ምናምን አስይዘዋለሁ። ከዛ የምጠቀመው ደግሞ በጣም ብዙ ጊዜ ለተወሰነ አመታት I think ከመውለዴ በፊት ጀምሬ ቤተሰብ ጋና ላይ ነበረና ከጋና ኮኮናት ኦይል ይላክልኝ ነበረ። ለፊትሽ ለጸጉርሽ እያለች ምትልክልኝ ቤተሰብ ነበረች። እነዛ I used to get the coconut oil። ጸጉሬን ኮኮናት ኦይል እቀባው ነበረ። አሁንም ኮኮናት ኦይል እቀባዋለሁ ከሌሎች ኦይሎች በተጨማሪ ማለት ነው። and then I use ሻምፖ እና ኮንዲሽነር ስፔሲፊክ አንድ አይነት ነገር ለጸጉሬ አላስለመድኩትም። ኢቭን የኛ ፕሮዳክት ስላችሁ ላይክ ባለቤቴ የሚያመጣቸው ፕሮዳክቶች ገበያ ላይ ያሉት እነ ዶንስ እና ዌሊክስ ምናምን እጠቀማለሁ። ሄር ትሪትመንቶቹ ሻምፖ እና ኮንዲሽነሮቹን እጠቀማለሁ። ግን ላይክ ለምሳሌ ዶንስ ካለቀብኝ በኋላ ዶንስ ገበያ ላይ የለም ካለ ዌሊክስ ይዞልኝ ቢመጣ I don't mind፣ ኦር ሌላ ነገር ይዞልኝ ቢመጣ ከኛ እንትን ውጭ ያለው ይዞ ቢመጣ I don't mind, okay? I still use it። ጸጉሬ ለአንድ ነገር አላስለመድኩትም። ትሪትመንት ይሄ የቤት ውስጥ ምናምን የሚደረገው ትሪትመንት የኔ ያክል አይደለም because you know just ስንፍና ነው እንጂ አንዳንዴ በእጅ ያለው ወርቅ እንደ ጨርቅ ነው። ጸጉሬ ብዙም ቆንጆ ባይሆን ኖሮ ይሄንንም ያንንም ሞክር ነበርና ይሄን ያክል የተለየ ዲኖ የምላችሁ ነገር I wish ቢኖር ደስ ይለኛል። ግን የሆነ ጊዜ ስክሮል ሳረግ ማለት ነው የወለዳችሁ እናቶችና ብሬስት ፊድ የምታረጉ እናቶች ማጥባት እስካጠባችሁ ድረስ ፕሪናታላችሁን ቀጥሉ የሚባል ነገር ሰምቼ እስካሁን I'm taking my prenatal as long as I'm breastfeeding። breastfeed ሳቆም I will stop the prenatal። ለጊዜው prenatal እጄ ላይ ስላለ ነው እንጂ ይሄ ፖስትናታል የሚባል አለ። ከወለዳችሁ በኋላ መውሰድ የሚጠበቅባችሁ ቆንጆ ነው የሚባለው። ፖስትናታል ቦስድ ይመከር ነበረ፣ ግን I just have the prenatal, so I'll continue taking the prenatal። one thing በጣም ለውጥ ያየሁበት ባለቤቴ ስኳር አይጠቀምም እና እኔ ብቻዬ ያለው ሁሉም ነገር when I was single I was taking everything with sugar, okay? ቡና በስኳር ሻይ በስኳር ምናምን እየጠጣው ነበር ሙሉ። ጣፋጭ እንኳን ከመጀመሪያም ብዙ አይደለም እና እሱ ስኳር ስለማይወስድ እኔም ስኳር ቀነስኩኝ። የሆነ ጊዜ ደግሞ ዳቦ ምናምን ስንዴ ምናምን ደግሞ ቀነስኩኝ። so I noticed ጸጉሬ it just got longer and healthier። not just ጸጉሬ ፊቴም ነው healthy ሆኖ ስኳር የሚባለውን ነገር ስቀንስ or ሳቆም አንዳንዴ መለሰበታለሁ። it's like I'm just 23 ለምንድን ነው ካሁን ስኳር ማቆመው ምናምን ብዬ ደግሞ ሳስብ ደግሞ መለስበታለሁ። ግን ብቻ ስኳር ማቆማችሁ ራሱ ለጸጉራችሁ በጣም ተጽዕኖ አለው። ከምንም በላይ ደግሞ የሰው ልጅ ጸጉር የሚበላው ነው ኒውትሪሽናል እና ቫራይቲ ምግብ እስከበላችሁ ድረስ ጸጉራችሁ ከውስጥ ወደ ውጪ ነው እንጂ ከውጪ ወደ ውስጥ አይደለም። መጀመሪያ ጀነቲክ ይወስናል። okay? first things first is genetic። second የምትበሉት ነገር ነው። በሶስተኛ ደረጃ ደግሞ የሚመገቡ ከላይ ቴክ ኬር የምታረጉት ሻምፖ፣ ኮንዲሽነር፣ ሄር ትሪትመንት
እሳት አለማብዛት፣ ሹሩባም ከሆነ በጣም ብዙ ጊዜ ያለ እንትን አለመሰራት፣ ወር ፀጉራችሁ ጥብቅ አድርጋችሁ ወደ ኋላ አለማስያዝ ምናምን ዳሜጅ ስለሚያደርገው ማታ ቦኔት መጠቀም ይመከራል። የኔ ቦኔት ግን አይብ ትራይድ 3 4 5 አይነት ሻሽ ወልቆ ነው የሚያደርገው። ገና እንደተኛው ውልቅ ይላል። there is nothing I can do about that. Anyway, so I've told you about the prenatal, the fact that its hair is mostly genetic. So ይሄ ፕሮዳክት ስለተጠቀምኩ ነው ምናምን እንዲያለው ልላችሁ አልችልም። because I like product ያግዛል፣ ከላይ ያለው ፀጉር ሜንቴን እንድታረጉት ያግዛል። ከዛ ውጪ ግን ከላይ ያለው ፀጉር ከታች ማለት ከውስጥ ለሚያድገው ፀጉር ከላይ ስለተቀባችሁት ብቻ ይሄን ያክል ሊያድግ አይችልም። unless I don't know maybe take care ስለሚደረግ በስካልፕ when your scalp is healthy ለፀጉራችሁ እድገት more የተሻለ ይሆናል በሚለው ነው እንጂ ሌላ መለላችሁ ነው። water you got to drink በቂ ውሃ። እኔ በቦትል እንትን እየጠጣው ነው ሙሉ by the way I have a bottle like sorry I got out of this content. I have a bottle so ለምሳሌ እንዲህ እየጠጣው ነው ሙሉ አያችሁ this is what I do. I drink water the whole day. ይሄ ግን ልምዴ ነው። ከበፊትም ጀምሮ ላይቭ ላይ ሆስት እያደረኩኝ ውሃ ይጣማኝ ስለነበረ ቲክቶክ ላይ ላይቭ ሆስት ሳደርግ ከዛ በፊትም በዛ ሰዓት ነው በደንብ የለመድኩት just drinking ከካፕ I've had this cup ትምህርት ቤት እያለሁ ተማሪ እያለሁ 8ኛ ክፍል ምናምን ሆኜ ጀምሬ ነው I've had this so የዛን ሰዓት ትምህርት ቤት እንኳን ብዙ አልጠጣም ነበር ከዛ hey teacher can I go to the toilet ማለት ስለማልወድ ያኔ ብዙ አልጠጣም ነበር። ግን ባጭሩ just drink water. so revise ታረጋላችሁ ጽፌ ስላልሆነ ይሄ ቪዲዮ የጀመርኩ ፕሮካስቲኔት ያደረኩ ስላስቸገርኩኝ ጽፌ ተዘጋጅቼ ምናምን ለመስራት ሳስብ ሳምንታት አለፈኝ። ስለዚህ ዝም ብዬ ለምን አልሰራላችሁ ምናምን ቪዲዮውን ብዬ ነው እንደዚህ ጀመርኩላችሁና ሶ ሪቫይዝ ላድርግላችሁ። first it's genetic okay second የምትበሉት ነገር በጣም ይወስነዋል። ኒውትሪሽናል ነገር ብሉ፣ ውሃ በደንብ ጠጡ በሶስተኛ ደረጃ። በአራተኛ ደረጃ ፀጉር ቤት ተሰሩ። እኔ I'm not against ፀጉር ቤት ግን የግድ ካልሆነባችሁ ሁሌ ምናምን ፀጉራችሁ ዳሜጅ የሚያደርገው ፀጉር አሰራሮች ባትሰሩ ይመረጣል። ከላይ ያለው ዳሜጅ ካረጋችሁት ያው ከስር ያለው እስኪያድግ ድረስ ሊያስቸግር ይችላል። ኦኬ ከዛ ደግሞ take care of your hair you know ፀጉር ትሪትመንት የሚደረግባቸው ፀጉር ቤቶች አሉ። ቤታችሁ ሆናችሁ ትሪትመንት ማዘጋጀት ትችላላችሁ። ቤት ወር ደግሞ ትሪትመንቶች ገዝታችሁ ተጠቀሙ። ሻምፑና ኮንዲሽነር ለእናንተ የሚሆነው ምረጡ። like high porosity low porosity የሚባለው ነገር አለ። የኔ አልደረስኩበትም ግን የሆነ ጊዜ ቼክ አድርጌ low porosity የሚባል ነው። ሶ እንደዛ አይነት የሚባል ነገር አለ። ሞር ደግሞ ወደሱ ዳይቭ እንዳደርግላችሁ ከፈለጋችሁ ትንሽ ሪሰርች አድርጌ ስለሱ መናገር እችላለሁ። ከዛ ሌላ ምንድነው ማድረግ የሚጠበቅባችሁ just don't worry okay በጣም መተጨነቃችሁ ቁጥር ሰውና ፀጉራችሁ ጭንቀት ስለ ፀጉሬ ስለምናምን ይጋላችሁ የምትጨነቁ ከሆነ ስትረስ የምታበዙ ከሆነ እንኳን ፀጉራችሁ አራና እንዴት ይደግ okay ሌላ ጥያቄ ካላችሁ please let me know ከዚህ በላይ ማራዘም አልፈልግም because I don't know and this is YouTube so like and subscribe the video guys bye see you next time